ይህንን ቪዲዮ እያያችሁ ከሆነ በእርግጠኝነት ከዚህ በፊት ወይ ጌም ተጫውታችሁ ታውቃላችሁ፣ ወይ ቪዲዮዎችን ተመልክታችሁ ታውቃላችሁ፣ ወይም ደግሞ ማስታወቂያዎች መጥተውላችሁ አይቷቻችሁ ታውቃላችሁ። ነገር ግን እነዚህ ነገሮች በዶላር እየተከፈለን ማድረግ እንደምንችል ስንቶቻችሁ ታውቃላችሁ? ሳታውቁ ከሆነና ወይም እያወቃችሁ ጊዜውን ያላገኛችሁ ሰዎች ካላችሁ ይህ ቪዲዮ ለእናንተ ነው። ምክንያቱም በዚህ ቪዲዮ ስቴፕ ባይ ስቴፕ ዘና እያልን እንዴት በዶላር ገንዘብ ልናገኝ እንችላለን የሚለውን ነው የምናየው። ሙሉውን ቪዲዮ ተረጋግታችሁ ካያችሁትና አንድም ነገር ሳያመልጣችሁ በስትክክል አፕላይ ካደረጋችሁት እመኑኝ ለእናንተ የማይሰራበት ምንም ምክንያት የለም። ተረጋግታችሁ ሙሉውን ቪዲዮ እዩ ትላለሁኝ። አሁኑኑ ወደ ቪዲዮ። ሰላም ጋይስ፣ እንኳን ወደ ሮሜክስ ትሬድ ዩቲዩብ ቻናል በሰላም መጣችሁ። ጊዜያችሁን ሳልገለው አሁኑኑ ወደ ፕሮሰሱ እንሂድ ማለት ነው። ይህንን ቪዲዮ ግን ላይክ ከማድረግ ብትጀምሩ ይመርጣል እላለሁኝ። ምክንያቱም እናንተን ብቻ ሳይሆን የምትጠቀሙበት በመላው ዓለም ያሉ ሰዎች ጋር እንዲደርስ ላይክ በማድረግ ቪዲዮውን ጀምሩ እላለሁኝ። አሁኑኑ ወደ ቪዲዮ እንሂድ። ዛሬ ላሳያችሁ የወደድኩት አፕሊኬሽን ፔድ ወርክ ይባላል። አፕሊኬሽኑን የምትፈልጉ ሰዎች ካላችሁ ማንኛውም አፕ ስቶር ወይም ፕሌይ ስቶር ላይ የምታገኙት አፕሊኬሽን ነው። ምንም የሚከብድ ነገር የለው። ፕሌይ ስቶር ላይ ገቡና ፔድ ወርክ ብላችሁ ሰርች ስታደርጉ ይሄኛው ምልክት ይሄ ሎጎ ያለበት አፕሊኬሽን ይመጣላችኋል። ጫኑትና ኦፕን በሉት ማለት ነው። ስለዚህ ኦፕን ስታደርጉት ይህንን ኢንተርፌስ ነው የሚያሳያችሁ። ሬጅስተር እና ሳይኒን ይላል። ያው አዲስ ስለሆናችሁ ሬጅስተር የሚለውን ነው የምንጫነው ማለት ነው። ሬጅስተር ካልኩት በኋላ ኢሜይል እና ፓስወርድ አስገባ ይለኛል። ስለዚህ በጣም ቀላል ነው። ኢሜይልን አስገባለታለሁ፣ ከዛ ፓስወርድም አስገባለታለሁ ማለት ነው። ስለዚህ የፈለኩትን ፓስወርድ አስገባለሁ፣ ኢሜይልን አስገባለሁ። ከዛ ኔክስት ስለው ስም አስገባ ይለኛል። ከዛ ስሜን እንደፈለኩ አድርጌ አስገባለታለሁ ማለት ነው። ስማችሁንና የአባታችሁን ስም ብታስገቡ ይመረጣል። ከዛ ኔክስት እለዋለሁ። ከዛ ጾታን መረጥ ይለኛል። ሜል እለዋለሁኝ። ከዛ ኔክስት። ቀላል። ስለዚህ ጨርሻለሁ ማለት ነው። እዚች ጋር ሃው ቱ ስታርት ኤርኒንግ ምናምን ብሎ ኮርስ ሊሰጠኝ ነው የፈለገው። ማንበብ ከፈለጋችሁ ያው ማንበብ ትችላላችሁ። ነገር ግን በዚህ ቪዲዮ በደንብ ስለማስረዳችሁ ችግር የለውም። ኔክስት በሉት። ከዛ መጨረሻ ላይ ይሄኛውን ኢንተርፌስ ያመጣልናል ማለት ነው። ስለዚህ እዚህ ጋር $0 ይላል። አዲስ አካውንት ከፍቻለሁኝ ማለት ነው። ስለዚህ ዛሬ የምንመለከተው እንዴት ቀላል በሆነ መንገድ ዶላሮችን ኤርን ማድረግ እንደምንችል ነው። እዚች ጋር ኤርን የምትለዋን ስንጫናት 1000 ፖይንት ስናገኝ $1 ይሰጠናል ማለት ነው። 1000 ፖይንት ለማግኘት ደግሞ በጣም ቀላል ነው። ቪዲዮ ማየት እንችላለን፣ ሰርቬይ ወይም ጥያቄዎችን መመለስ እንችላለን እና ጌም ደግሞ መጫወት እንችላለን ማለት ነው። እዚህ ጋር እንደምትመለከቱት ፕሌይ ጌምስ አለ፣ ጥያቄዎችን በመመለስ እና ቪዲዮዎችን በማየት ማለት ነው። በጣም ቀላል ነው። እንዴት እንደሚከፍለንና እንዴት ፖይንቶችን ኤርን እንደምናደርግ ደግሞ በደንብ ላሳያችሁ። እዚህ ጋር ቪዲዮ ጌም የሚለውን ስጫ ነው። ብዙ ጌሞች አሉ። እዚህ ጋር ጌም ሊያስመርጠኝ ነው የፈለገው። ጌም እየተጫወትኩኝ ኤርን ማድረግበትን መንገድ እያመቻቸልኝ ነው ማለት ነው። ከዛ ስትከፍቱት እንደዚህ አይነት ፔጅ ያመጣላችኋል። ብዙ አይነት ጌሞች አሉ። ከነዚህ ውስጥ የምትወርዷቸውና የምትዝናኑባቸው ማለት ነው። አንዱን መርጣችሁ እንትን በሉለት። ያው ቀላል ብዬ ያሰብኩትን እኔ ዝም ብዬ አንዱን መርጬ ዳውንሎድ አደርገዋለሁ ማለት ነው። ይህንን ልምረጥለት እና ደግሞ እዚህ ጋር ምንድነው የሚያሳየኝ ታስኮችን ነው። አሁን በዚህ ጌም ውስጥ 5 ስቴፕ እለፍ በ24 ሰዓት ውስጥ ይለኛል። በ48 ሰዓት ውስጥ ኮምፕሊት አድርግ ይለኛል። እሱን ደግሞ ከፍተኛውን ፖይንት ስለምፈልግ እኔ ቀጥታ ወደዛ ነው የሚሄደው ማለት ነው። ስለዚህ ዳውንሎድ አድርገዋለሁኝ ማለት ነው። ዳውንሎድ የሚለውን ስጫ ነው ወደ ክሮም ይወስደኝና እንደዚህ ሎድ ያደርጋል። ሎድ አድርጎ ከጨረሰ በኋላ ቀጥታ ወደ ፕሌይ ስቶር ነው የሚወስደኝ ማለት ነው። አፕሊኬሽኑን ወይም ጌሙን ለመጫን ማለት ነው። ቀጥታ ኢንስቶል ለውና ይጭንልኛል። እስኪ ጭንልኝ ድረስ ግን አንድ ማሳያችሁ ነገር አለ። ወደ አፕሊኬሽኑ ልመለስና ላሳያችሁ። ምክንያቱም ጌሙን ካወረዳችሁ በኋላ ብዙ ግራም ያጋቡ ነገሮች ስላሉ ጌሙ ውስጥ ገብታችሁ እንዴት ማስተካከል እንዳለባችሁ እሱን በደንብ አሳያችኋለሁኝ። ነገር ግን ጌሙ እስኪጭንልኝ ድረስ ላሳያችሁ። አሁን እዚህ ጋር እንደምትመለከቱት 0.00 USD ነው የሚለው። ነገር ግን በጣም በቀላል በሆነ ሁኔታ ዋች ቪዲዮ ወደሚለው ገብቼ ሳሳያችሁ ከዛ ፊት ለፊት የመጣልኝን በተን ስጫ ነው በቀጥታ በምንም በሰከንዶች እንዴት ዶላር እንደሚከፍለኝ ላሳያችሁ። እዚህ ጋር ዋች ቪዲዮ የሚለውን ነካዋለሁ። ትንሽ ይዞራል። ሎድ አድርጎ ከጨረሰልኝ በኋላ ቪዲዮ ነው የሚከፍትልኝ ወይም አድ ነው የሚከፍትልኝ ማለት ነው። ይሄ በጣም ቀላሉ መንገድ ነው። ምንድነው እዚህ ጋር አድ ከፈተልኝ። ይሄ ማስታወቂያ ነው። ጀስት ከፈለኩኝ ያው ኢንተራክት ማድረግ እችላለሁ። ታች ጎ ምናምን ይለኛል። እሱን በመንካት ከዛ መዝናናት እችላለሁ ከፈለኩኝ። አንዳንድ ጊዜ ግን አብዛኛው ጊዜ ቪዲዮ ነው ሊያሳየኝ የሚችለው ማለት ነው። አሁን እዚህ ጋር ይህን ስላረኩ ብቻ እንዴት እንደሚከፍለኝ ላሳያችሁ። እንደምትመለከቱት ዝም ብዬ ጎለዋለሁ፣ እዝናናለሁ በቪዲዮ ማለት ነው። ከላይ ኤክስ ምልክቷ ስትመጣልኝ ወዲያውኑ ኤክስ ምልክቷን አንድ ጊዜ እጫናታለሁ ማለት ነው። ከጫንኳት በኋላ ጨረስኩኝ። ይህንን በማድረጌ ብቻ እንደምትመለከቱት ከላይ ገንዘብን ተቀብለሃል ወይም ፖይንት ሰጥቶኛል ማለት ነው። አሁን እዚህ ጋር ፖይንቱ እንዴት ወደ ዶላር እንደሚቀየር ደግሞ ላሳያችሁ። ይህንን ስላደረግኩ ብቻ አስቡት እንግዲህ አንድ 20 ሰከንድ ምናምን ቢፈጅ ነው። ወደኋላ ተመልሼ ላሳያችሁ ምን ያህል ፔይ እንዳደረገኝ። ወደ ሆም ፔጁ ስመለስ እንደምትመለከቱት ከዚህ ልውጣና ወደ ሆም ፔጁ ስመለስ እቺ የ20 ሰከንድ ስራ ስለሰራው ብቻ $0.01 ሰጠኝ። ይሄን አሁን 10 ጊዜ ቢደግመው 10 ጊዜ ሳይሆን በቀን
ሰዓቴን ጊዜን ሰጥቼ 100 ቪዲዮዎች እንደዚህ ብመለከት ለ20 ሰከንድ ማለት ነው $1 ሜክ አደርጋለሁ ማለት ነው። ይህን ደግሞ በወር ስታስቡት አስቡት $30 ማለት ነው በቀላሉ ቁጭ ብዬ 20 ሰከንድ ነካ ስላደረግኩኝ ብቻ ማለት ነው። እናም ደግሞ ይህን ብቻ አይደለም አስቡት ጌሙም ሲጨመርበት ሌሎችም ጥያቄዎችም ሲጨመሩበት ደግሞ የበለጠ ዶላር ይከፈለናል ማለት ነው። እዚህ ጋር እንደምትመለከቱት ብዙ መንገዶች አሉ አሁን ያሳየኋችሁ ብቻ አይደለም። ስለዚህ አሁን ጌሙ ዳውንሎድ እስኪያደርግ ድረስ ነው ይሄን ያሳየኋችሁ። የምትቀበሉበትን ወይም ደግሞ ብሩ የምትቀበሉበትን መንገድ ደግሞ አሁን አሳያችኋለሁ ማለት ነው። እዚህ ጋር ፔመንት ዲቴይልስ ምናምን ነገር ይላችኋል። ስትሪት ምናምን ይላል። ስትሪት አዲስ አበባ ብላችሁ ያስገቡበት። ሃውስ ነምበር እሱንም ዝም ብላችሁ 123 በሉት ችግር የለውም። ከዛ አዲስ አበባ በሉት ሲቲውን። ከዛ ፖስታል ኮድ ያው 1000 ነው አዲስ አበባ 1000 ብላችሁ ሙሉለት። ከዛ ስቴት ወይም አዲስ አበባ አልኩት ስቴት ወይም ፕሮቪንስ ወደሚለው ደግሞ ኢትዮጵያ ብዬ ጽፈለታለሁ ማለት ነው። ከዛ ካንትሪ ኢትዮጵያ ከእንደገና መርጥለታለሁኝ። ዝቅ አድርጌ ኢትዮጵያ የታለች ይሆና ኢትዮጵያ ከስር ኢትዮጵያ ብዬ ቲክ አደርግለታለሁ ማለት ነው። ከዛ ሴቭ ለዋለሁኝ። ሴቭ ካደረኩት በኋላ ፔመንት ዲቴልስ ሃቭ ቢን ቼንጅድ። ስለዚህ እዚህ ጋር አድሬሴን አስገብቻለሁኝ ቬሪፋይ ያደርግልኛል እኔ መሆኔ ማለት ነው። ስሜን አስገባለሁኝ። እዚህ ጋር ስም ቅድም ያስገባውለትን ማስገባት እችላለሁ ማለት ነው። ጌማችን ዳውንሎድ አድርጎ ጨርሷል። እስከዛችኛዋን ፕሮሰስ ልጨርስላችሁ ብዬ ነው። ጌም ውስጥም ብዙ ቼክ የምናደርገው ነገሮች ስላሉ ነው ይሄንን የምላችሁ ማለት ነው። እና ደግሞ እዚህ ጋር ሪፈራል ፕሮግራም አላቸው። $10 አንድ ሰው ሪፈር አድርጋችሁ ወይም ደግሞ ይሄኛውን እዚህ ጋር የምትመለከቱን ሊንክ ኮፒ አድርጋችሁ ለሌላ ሰው ሰጣችሁ እሱ ሰው ሪፈር አድርጋችሁ ወይም ደግሞ እሱ ሰው በዚህ ሊንክ ሲገባና ዳውንሎድ አድርጎ ሲጠቀም $10 ለእናንተ ተጨማሪ ይሰጣችኋል ነው ተጠቅሞ ዊዝድሮ ሲያደርግ ማለት ነው። ነገር ግን አሁን እዚህ ጋር ዊዝድሮ ለማድረግ ደግሞ $20 ይፈጃል ማለት ነው የሚለው። ይሄንን በአንድ ወር ማንም ሰው አፕላይ ካደረገው ማንም ሰው ይሄንን ማግኘት የሚችልበት እድል ነው ማለት ነው። እዚህ ጋር እንደምትመለከቱት ወደ ጌሙ ገብቻለሁኝ። 200 ፖይንት ዝም ብሎ ሰጥቶኛል። ምንድነው እዚህ ጋር ስዋይፕ እያደረኩኝ እቺ 2 ቁጥርን 4 ቁጥር ምናምን ስዋይፕ እያደረገ መገጣጠም ነው። ይሄ በጣም ቀላል ጌም ነው። ነገር ግን ፖይንቷ ላይ ያለችው ፖይንት ልክ 1000 ስትገባልኝ ዊዝድሮ ማድረግ እችላለሁኝ ማለት ነው። እዛኛው አፕሊኬሽን ላይ ገብቼ ይሄ ነው ጨዋታው እንጂ ዝም ብላችሁ ቀጥታ እዚህ ጋር ገብታችሁ ጌም ውስጥ ገብታችሁ ተጫውታችሁ አይደለም ዶላሩ የምትሰበስቡት። ትንሽ በቃ 200 ፖይንት ላይ 1000 ከገባልኝ በኋላ 200 ፖይንቴ ወደ ፔድ ወርክ መለስና ከዛ በኋላ ሰብስብ ያለኝን ፖይንት ኦሬዲ ስለሰበሰብኩኝ ከዛ በኋላ ፔድ መደረግ ይችላል ማለት ነው። በጌም ጊዜ የሚፈጀው ለዛ ነው። ነገር ግን ቅድም ባሳየኋችሁ መንገድ ግን በቀላሉ ምንም ጊዜ ሳትፈጁ እንትን ማድረግ ትችላላችሁ ማለት ነው። ጌም መጫወት ከፈለጋችሁም ደግሞ ናይስ ችግር የለውም መጫወት ትችላላችሁ ማለት ነው። ነገር ግን በቪዲዮ በጣም ስለሚቀል እኔ እሱን ሬኮሜንድ አደርጋችኋለሁኝ ማለት ነው። ስለ ጌሙ ትንሽ እንደዛ ካልኳችሁ አሁን ደግሞ እንዴት ወደ ባንክ ወይም ደግሞ ወደ ሲቢኢ እንዴት ትራንስፈር ልናደርግ እንችላለን ወይም ደግሞ ወደ ባንክ ገንዘቡ እንዴት ልንቀበል እንችላለን ወደሚለው ደግሞ ልምጣላችሁ። ስለዚህ አሁን እዚህ ጋር ምንድነው የሚታየኝ ሜክ አደረኩኝ እንበልና ጀስት ቪዲዮ በማየት ጌም በመጫወት መቀበል የፈለኩትን ፖይንት እና ገንዘብ ተቀበልኩኝ እንበልና ማውጣት ፈለኩኝ ብሩን እንበል። ስለዚህ እዚህ ጋር ምንድነው ማድረገው ከላይ ዳሽቦርድ ኤርን ቢሊንግ ምናምን የሚል ነገር አለ። እነዚህ ያው ጌሞች ቅድም ያሳየኋችሁ ጌሞች ናቸው። ኤርን ቢሊንግ ዳሽቦርድ ምናምን የሚሉ ከላይ ስላይዶች አሉ። ስለዚህ እዚህ ጋር ቢሊንግ ወደሚለው ልግባና ላሳያችሁ። ሰው ቢሊንግ ብዬ አድ ፔመንት ዲቴል እለዋለሁኝ ካልኩት በኋላ እዚህ ጋር እንደምትመለከቱት ብዙ ዝርዝሮች አሉ። ባንክ አካውንት አስገባ ይለኛል። ስመን አስገባ ምናምን ነገር ይለኛል። እዚህ ጋር ባንክ አካውንት የሲቢኢን 1000 ብዬ ጽፍለታለሁ ማለት ነው። ባንክ አካውንቲን ካስገባውለት በኋላ ከዛ የባንክ አካውንቴ ላይ ያለውን ስም ሙሉ ስም ከናባቴ ማለት ነው እጽፍለታለሁ ማለት ነው። እሱን ከጻፍኩለት በኋላ ከስር ደግሞ ምን ይለኛል? የባንክ ስም ይለኛል። ሲቢኢ ብዬ እጽፍለታለሁ። ከዛ ቢአይሲ ኮድ ይለኛል። ቢአይሲ ኮድ የሚለው ላይ ደግሞ እንደምትመለከቱት ሲቢኢ ቴታ በምትመለከቱት ስፔሊንግ ማለት ነው ሲቢኢ ቴታ ለዋለሁ። ከዛ እዚህ ጋር ኮምፕሊት ብዬ ስጨርስለት ቲክ አድርጎ ያሳልፈኛል ማለት ነው። ስለዚህ እዚህ ጋር ባንክ የሚቀበልበትን የባንክ ቁጥር አስገብቼለታለሁ። ልክ ዶላሩን ሜክ ካደረኩኝ በኋላ ቀጥታ ወደ ሲቢኢ ይገባልኛል ማለት ነው። ዊዝድሮ የምታደርጉበትንም ፕሮሰስ እያንዳንዱን ስቴፕ በቀጣይ ቪዲዮ ስለማሳይ እሱ ቪዲዮ እንዳያመልጣችሁ ከፈለጋችሁ ሰብስክራይብ፣ ላይክ እና የደውል ምልክቱን ከተጫናችሁ በተለይ የደውል ምልክቱን ከተጫናችሁ ልክ ቪዲዮ በፖስትኩበት ቅጽበት ኖቲፊኬሽን ይገባላችሁና እሱ ቪዲዮ አያመልጣችሁ ማለት ነው። ስለዚህ አሁን ያሳየኋችሁን ስራ መስራታችሁን አታቁሙ። ሳያቆሙ የቀጠሉበት ብቻ ነው ሊከፈሉ የሚችሉት በዚህ ስራ ማለት ነው። ማንኛውም ስራ እንደሚከፍላችሁ አትጠራጠሩ ማለት ነው። ስለዚህ ዛሬ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁና ሞር እንደዚህ ገንዘብ ነክ የሆኑ ቪዲዮዎችን ማግኘት የምትፈልጉ ሰዎች ብቻ ቻናሉን መቀላቀል ትችላላችሁ ማለት ነው። ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።